attention. Tagabay, ጓደኞቼን This is Ethiopian drill. Look. ሃይ ሃይ በይ አይታፈስ ያጅ አንድ ወልፎ ይኑሽ ከታረጓለሽ ትቆርጧል ትቆርጧለሽ ከመሬት ላይ ጀመሆን አፍታች መላከለከል ኢትዮጲስ ጀመረ yes ማዲታት ኢትዮጲስ ጀመረ So fun. አይዋ This is the water. This is so funny face. Funny face, look. What he look like? Oh, beautiful face. Siamet. ወገን የፕሮፖዝ ወጪ እንዴ እየለለ እየሄደ ነው ያለው እንዴ ከሰርግ እኩል ሆነ አበባ ሆነ እንደው አበባ በዚህ ግድማ በዛ ግድማ ጭራሽ አበባ በጭንቅላቴ ሁሉ አከባለች ከመግቢያ ጀምሮ አበባ እንደዚህ ደረድራለሁ አበባ እንዴ ወጪው ከሰርግ ያልተናነሰ ሆነ የኔ ፍቅረኛ አሁን የሆነ ፕሮፖዝ የማሂን ፕሮፖዝ ቁጭ ብለን እያየን ካየች በኋላ ዞር ብላ እንዴት ነው አይነት ነገር እንዴት ነው ምን አሰብክ አይነት ነገር ምንም አላሰብኩም እንዴ ሰርጉን ራሱ እንዴት እንደማደርገው ይጨቁኝ እንኳን ለፕሮፖዝ ላወጣ አይደለም ማለት ነው እየታሰበበት አባይ ለምንድነው ግን ደሃ ይሆነው Thank you. Save my son. Do some. በታምር ነው ማለት በታምር ማለት ነው አዲስ አበባ ሄደ መገናኛ የሚባልበት ደርሰ ኢትዮጵያዊነት መልካምነት የሚባለው ነገር ፈጽሞ እንዳትጠቀም የምሬ ነው ማለት አንድ አሮጊት እንደዚህ ብላ ነው ኩስ ምን ብላ ልጅ ብትል አንድ ሰውዬ እንደዛ ቢለ ሩጥ ወይንም ደግሞ ወይንም ፖሊስ ጥራ ያለ በለዛ ራስህ የምታገኘው ጎርፍ ሞረጃ ውስጥ ነው የምታገኘው የምሬ ነው እኮ እግዚአብሔር ነው የምላችሁ የሆነ ጊዜ እኔ መገናኛ ሄድኩኝና አንድ ሴትዮ ልጅ ስትለኝ በቃ እኔ ያዋነኝ በዛ ላይ አራዳ ነኝ ብዬ ነው ማሰበው ራሴ ሄድኩኝና ጨበጥ ነው ምን እንደሆነ አደረኳት ብቻ ከዛ በኋላ እኔ እንጃ ብቻ ምን እንዳደረኳት ግን ራሴን ያገኘው ጎርፍ ሞረጃ ውስጥ ምንም ነገር ጫሜ ራሱ የለም ከዛ በኋላ ምን እንደተፈጠረ ፈጣሪ ነው የሚያውቀው እኔ ምንም ማውቀው ነገር የለም ማንንም ሰው አይዞ ያለኝ የለም ምን የለም ለዚህ ራን አንድ አሮጊ ከመጣች ጥፋ አያስፈልግም ተጠንቀቁ
ጥንቁልና ነው፣ እነሱ ሲያመርቱት ፋርማሲ ነው። እኛ ልብስ እንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለ አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶሜካኒክ ነው። አይደለ አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን፣ ስነ ፈለክን፣ አየራየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ማን ነው ዓለምን በስነ ከዋክብት በስነ ፈለክ የመራው? ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናሪ ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናወራ፣ ስንቱን ስላጣ ነው እናወራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናወራው? እንዴት እናወራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል እውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ለልና አንድ ጥያቄ ጠይቁ ሰዎች አስታውሳለሁ። እንዲህ የሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዲህ ስለ ሀገር በቀል ምንድነው? ለምሳሌ እንኳን ሌላው በቅርቡ እንደው ጠላው፣ ጠጁ፣ ኮረፌው፣ ቦርዴው፣ የወይን ጠጅ፣ ፈታ ጠጅ፣ ጭልቃ፣ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን። አንዲቷ ምን ብትል ጥሩ ነው? መምህር አለ ጥያቄ። አቤት። ኮረፌ የሚሰራው ከምንድን ነው? ከገብስ አለ። ገብስ ከምን ይሰራል አትልም? የዘመኗ ሊቅ እንደዚህ አይነት ሊቅ ነው ያለን እኛ። እንደዚህ አይነት ምንም የለው። አንዳንዱ እንደ ምሁር ይሰማውና እውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠፈ በቃ የአበሻ ፈረንጅ ራሱን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም ሞራል የለውም፣ አይጨነቅ። እንዴት ነው መሰላችሁ? እንዲህ ብላችሁ የለውም። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋም የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ ምን እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድሁኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበሱኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን ሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት፣ መድፊያነት፣ ዝም ብሎ ዕቃ ለስላሳ ብቻ። የኛ የከተሜዎች ጠባይ መዋዋል፣ መቋቋስ፣ በቃ ኮስሞቲክስ ማድረግ፣ እንደ ብርጭቆ ዕቃ ከቻይና እንደመጣን መወልወል፣ በቃ አለቀ። እና ሊቅ ነው መሆን ደግሞ በቃ ጣልጣል እያል ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን? አንችልም። ትናንት የነበረን ልልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው። እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘ ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 1-3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምን ከረሙ? ማነህ? አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም። እኔ መምህር እንተና ምን አዘው የነበሩት? ምን ጊዜ መስማት ጀምረህ መምህር ሆንህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ?
መስማት ሳይችሉ አዋቂ ሆኑብን። ተቸገርን። እባካችሁ እንመለስ። ይቆየ። አሪፍ መልእክት ነው አባ። ስማ ደግሞ ይኸውልህ ጭዌ አብይ አህመድ እኮ ቲክቶክ አካውንት ምን አገባ ያገባ ነገር አለ። እኛ ምን ጨብስበትን አረቄ ቤት ሊያዘጋው ነው።